አሜሪካ ተሰቃይተው የመጡትን ሰው 24 ሰዓት እስር ቤት አይገባም ለወንጌል ዋጋ የሚከፍሉ እንደዚህ አይነት ገጠር ከከተማ ፀሐይ አይሉ ብርድ አይሉ ሙቀት አይሉ በዝናብ ውስጥ መከራ እያዩ በረሃብና በችግር የሚያገለግሉ አገልጋዮችን አሜሪካ አሰቃይታ ስትመልሳቸው እንደገና 24 ሰዓት እስር ቤት ውስጥ እንዴት ይቆያሉ? አባብዬ እንኳን መጡ እንኳን ደህና መጡ። ከስንት እኮ ነው ያሉት ገርጥተዋል። አሜሪካ አባብዬ በጣም የጎዳቻቸው አይዞህ አልቅሱ ሁላችሁም አልቅሱ። አይገባውም ገጠር ከከተማ ብለው ቁልቁለት ዳገት በመከራ ውስጥ እያለፉ የሚያገለግሉ አገልጋዮችን እንዲማሰቃየት። እኛ ቤት እኮ ብዙ አይነት ቦሊውድንና ሆሊውድን የሚያስንቁ አክተሮች ናቸው ያሉት። እዚህ ጋር አቀባበል አለ። አቀባበል ይልሃል። አዎ ንኩት ንኩት። እየገቡ እዚህ ጋር ደግሞ ነብያችን እየገቡ ስለሆነ ጉንፋን መያዝ የለባቸው። በግበግ እየሸተታችሁ አትግቡ ተብላችኋል። እኔ ግን ስላንተ እኛ ቤት የሌለ ድራማ የለም የለም። አሜሪካ ተሰቃይተው የመጡትን ሰው 24 ሰዓት እስር ቤት አይገባም ለወንጌል ዋጋ የሚከፍሉ እንደዚህ አይነት ገጠር ከከተማ ፀሐይ አይሉ ብርድ አይሉ ሙቀት አይሉ በዝናብ ውስጥ መከራ እያዩ በረሃብና በችግር የሚያገለግሉ አገልጋዮችን አሜሪካ አሰቃይታ ስትመልሳቸው እንደገና 24 ሰዓት እስር ቤት ውስጥ እንዴት ይቆያሉ? አባብዬ እንኳን መጡ እንኳን ደህና መጡ።